ጤና ይስጥልኝ አበባው እባላለሁ ከካሳነሽ ካንሰር ሜሞሪያል ነው። በዛሬው ቪዲዮ ደግሞ ስለ ፕሮስቴት ካንሰር አጠር ያለ መረጃ ወደ እናንተ እናደርሳለን። በቅድሚያ እንግዲህ ፕሮስቴት ካንሰር ምንድነው ስንል ያው ፕሮስቴት በወንዶች የሽንት ፊኛ ስር የሚገኝ መጠኑ እንደ ወልናት ወይም እንደ እንኮይ ያለች ትንሽ እጢ እንደሆነች ይነገራል። ዋና ስራዋም ለዘር ፈሳሽ የሚሆን ፈሳሽ ማምረት ነው። የፕሮስቴት ካንሰር የምንለው በዚህ እጢ ውስጥ ያሉ ህዋሳት ወይም ሴልስ ከቁጥጥር ውጭ በሆነ ፍጥነት ሲባዙና እብጠት ሲፈጥሩ ነው። ይህ ካንሰር በዝግታ የሚያድግ ሲሆን አንዳንዴም ወደ ሌሎች የሰውነት ክፍሎች ሊሰራጭ ይችላል። ለመሆኑ ይህ በሽታ በምን ይመጣል? ትክክለኛ መነሻው ባይታወቅም ለበሽታው የሚያጋልጡ ዋና ዋና ሁኔታዎች ቀጥለው የቀረቡት ናቸው። የመጀመሪያ እድሜን ይመለከታል። አብዛኛው የፕሮስቴት ካንሰር የሚከሰተው ከ50 ዓመት በላይ በሆኑ ወንዶች ላይ ነው። ሁለተኛው ቤተሰብ ነው ወይም የቤተሰብ ታሪክ። አባት ወይም ወንድም በዚህ በሽታ ተጠቅተው ከነበረ የመያዝ ዕድላቸው ይጨምራል ማለት ነው። ሶስተኛው ዘር ነው። ጥናቶች እንደሚያሳዩት ጥቁር ህዝቦች ወይም አፍሪካን የሚባሉት ከሌሎች ዘሮች ይልቅ ለዚህ በሽታ የመጋለጥ ዕድላቸው ሰፊ እንደሆነ መረጃዎች ያሳያሉ። በመጨረሻ የምንመለከተው አመጋገብና ውፍረት ነው። ከፍተኛ ስብ ያላቸው ምግቦች ማዘውተርና ከመጠን ያለፈ ውፍረትን ለበሽታው ሊያጋልጡ ስለሚችሉ ከዚህ አንጻር ጥንቃቄ ማድረግ ተገቢ እንደሆነ ይመከራል። እንግዲህ የትኛውም በሽታ ምልክት አለው። ይህ በሽታ ድምፅ አልባ ሊሆን ይችላል። በሌላ ሁኔታ ግን መረጃዎች እንደሚያሳዩት ይህ በሽታ ድምፅ አልባ ሊሆን ይችላል። በመጀመሪያዎቹ ደረጃዎች ምንም ምልክት ሳያሳይ ይቆያል። ነገር ግን በሽታው እየገፋ ሲሄድ የሚከተሉትን ምልክቶች ሊያሳይ እንደሚችል የጤና ባለሙያዎች ያስጠነቅቃሉ። የመጀመሪያው ነገር ቶሎ ሽንት መሽናት ወይም መምጣት ነው፣ በተለይ በሌሊት። ሌላኛው ሽንት ለመሽናት መቸገር ወይም የሽንት ፊኛን ሙሉ ለሙሉ ማስወገድ አለመቻል። ሶስተኛው የሽንት ፍሰት መቀነስ ወይም መቆራረጥ። አራተኛው በሽንት ወይም በዘር ፈሳሽ ላይ ደም መታየት። በመጨረሻ የምናየው የጀርባ ወይም የዳሌ የጎድን አጥንት ህመም፣ እንዲሁም በተለይ ካንሰሩ ከተሰራጨ የጀርባ ወይም የዳሌ ወይም የጎድን አጥንት ህመም ሊከሰት እንደሚችል ይነገራል። በእርግጥ እነዚህ ምልክቶች የሌላ ቀላል ፕሮስቴት ችግር ምልክት ሊሆኑ ስለሚችሉ ሐኪም ጋር ሄዶ ማማከር ተገቢ እንደሆነ ይመከራል። ምርመራው በዋናነት ለመሆኑ ምርመራው ምን ይመስላል? ምርመራው በዋናነት በሁለት መንገድ ይደረጋል። አንደኛው PSA የሚባል የደም ምርመራ ሲሆን ሁለተኛው ደግሞ ሐኪሙ በእጅ የሚያደርገው የፈንጢጣ ምርመራ ነው። ሕክምናው እንደ ካንሰሩ ደረጃ ይለያያል። በጣም ጀማሪ ከሆነ ሐኪሞች ዝም ብለው ክትትል ማድረግን ወይም አክቲቭ ሰርቪሊያንስ የሚባለውን ሊመርጡ ይችላሉ። በሌላ ሁኔታ ካንሰሩ ካደገ ግን ቀዶ ጥገና ወይም ሰርጀሪ እንዲሁም የጨረር ህክምና ራዲዬሽን ወይም የሆርሞን ህክምና ሊሰጥ ይችላል። ውድ ተመልካቾቻችን የፕሮስቴት ካንሰር ቀድሞ ከተገኘ ሙሉ በሙሉ ለመዳን የሚችል በሽታ እንደሆነም ይነገራል። ስለዚህ እድሜያቸው ከ45 እስከ 50 ዓመት በላይ የሆኑ ወንዶች ቢያንስ በዓመት አንድ ጊዜ ምርመራ ማድረግ እንዳለባቸው ይመከራል። ይህ መረጃ ጠቃሚ ሆኖ ካገኛችሁት ለሌሎች እንዲደርስ ላይክ እና ሼር ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንድታበረታቱን የዚህ የጤና ቤተሰብ ትሆኑ ዘንድ በአክብሮት እንጋብዛለን። መልካም ጊዜ